የልብ ምታችን እንዲቀንስ የሚያደርግ መኖሪያው የሰው ልጅ ብቻ የሆነው አንድ ህመም እናያለን። ብዙዎች በዚህ እየተሰቃዩ ስላሉ ይህ መረጃ ይጠቅማቸዋል። ሰላም ጤና ይስጥልን። የምክረ ጤና ዩቲዩብ ቻናል ቤተሰቦች እና ቪዲዮውን አዲስ የሆናችሁ ውድ ተመልካቾቼ ዛሬ ይዤላችሁ የቀረብኩት ስለ ታይፎይድ ፊበር ይሆናል። ታይፎይድ ፊበር በሰለሞኔላ ታይፌ የሚመጣ መላ ሰውነታችን ህመም እንዲሰማን የሚያደርግ በሽታ ነው። በዓለም አቀፍ ደረጃ ከ11 እስከ 20 ሚሊዮን የሚሆኑት በዚህ ህመም ይጠቃሉ። 160 ሺህ የሚሆኑት በዚህ ህመም ይሞታሉ። ስለ ታይፎይድ ፊበር ወይም ደግሞ ስለ ታይፎይድ በሽታ መንስኤውን፣ ምልክቶቹን፣ ጉዳቶቹን፣ መከላከያ ምርመራና ህክምናውን እናያለን ማለት ነው። የበሽታውን መንስኤ ስንመለከት ንጽህናውን የጎደለ ውሃና ምግብ ይሆናል። ይህ ማለት የበሽታውን የተያዘ ሰው በባክቴሪያው የተጠቃ ሰው ማለት ነው። ታይፎይድ ፊበር የተገኘበት ሰው በተዘዋዋሪ መልክ ከምግብና ከውሃ ጋራ የሰጋ ንክኪ ካለ ይሆናል ማለት ነው። ሁለተኛው ንጽህናን አለመጠበቅ፣ ከምግብ በፊትና ከሽንት ቤት መልስ እጃችንን በአግባቡ ባለመታጠብ። ዝንቦችም መንስኤ ሊሆኑ ይችላሉ፣ ቆሻሻ ላይ አርፈው ወደ ምግብ ከመጡ ማለት ነው። የታይፎይድን ፓቶፊዚዮሎጂ ስንመለከት በምንበላው ምግብ ወይም በምንጠጣው ወደ ሰውነታችን ሲገባ ከጨጓራ አልፎ ወደ አንጀት ይገባል ማለት ነው። አንጀት ላይ ይህ ሰለሞኔላ ታይፌ ይራባል። በመቀጠልም የተራባው የአንጀታችንን ሊምፍ ኖድ በስቶ ወደ ደም ዝውውራችን ይገባል። በደም ዝውውር ወደ ጣፊያ፣ ወደ መቅኔና ወደ ሐሞት ከረጢት ይሄዳል ማለት ነው። በዚህ ጊዜ ተመሽጎ ሊቆይ ይችላል። የታይፎይድ ፊበርን ምልክት ስንመለከት 4 ሳምንታት ሊያሳይ ይችላል። ወደ ሰውነታችን ከገባ ከ6 እስከ 30 ቀን ሊቆይ ይችላል። የመጀመሪያው ሳምንት ስቴፕላደር ፊበር ወይም ደግሞ እየጨመረ የሚሄድ ትኩሳት ይኖራል ማለት ነው። በመጀመሪያ ሳምንት 37፣ 38 እያሳየ እየቀጠለ ይሄዳል። የራስ ምታት፣ ቁርጥማት፣ ድካም እና ሳል ሊኖር ይችላል። ሁለተኛ ሳምንት ላይ ትኩሳት እየጨመረ ይሄዳል። ብራዲካርዲያ ወይም ደግሞ የልብ ምት መቀነስም ይኖራል ማለት ነው። ኖርማል የልብ ምት የምንለው ከ60 እስከ 100 በደቂቃ መቆጠር አለበት። ከ60 በታች ይሆናል ማለት ነው በታይፎይድ ፊበር። ይህ የሚሆንበት ምክንያት ሰለሞኔላ ታይፌ ወደ ሰውነታችን ሲገባ ኢንዶቶክሲን የሚባለውን መርዛማ ነገር ያመነጫል። በዚህ ጊዜ የልብ ጡንቻችን መቁሰል እና የነርቭ ስርዓታችን የመዛባት ነገር ይኖራል ማለት ነው። የምግብ ፍላጎት መቀነስ፣ ማቅለሽለሽም ሊኖር ይችላል። ተቅማጥና የሆድ ድርቀትም እንደዛው ማለት ነው። በሶስተኛ ሳምንት ጉዳቶች ወይም ደግሞ ኮምፕሊኬሽኖች ሊፈጠሩ ይችላሉ። የአንጀት መበሳት፣ ፔሪቶናይተስ ወይም ደግሞ የሆድ ዕቃ መበከል እና የአንጀት መድማት ይኖራል ማለት ነው። የአንጀት መድማት እንዳለ ሆኖ ፔሪቶናይተስ ወይም ደግሞ የአንጀት በሰገራ መልክ መውጣት የነበረበት አንጀት ሲበሳ በሆድ ዕቃችን ላይ የመበከል ነገር ሊኖር ይችላል። በዚህ ጊዜ የቀዶ ጥገና ሊያስፈልግ ይችላል ማለት ነው። አራተኛ ሳምንት ላይ የማገገም ሁኔታ መድኃኒቱን በአግባቡ እየወሰድን ከሆነ ሊፈጠር ይችላል። መድኃኒቱን በአግባቡ እየወሰድን ካልሆነ ግን ሊያገረሽ ይችላል። ወይም ደግሞ መድኃኒቱን እየወሰድን ካልሆነ ለሞት ሊያደርስ ይችላል ማለት ነው። ሪላፕስ የሚሆነው ወይም ደግሞ የሚያገረሸው በ3 ምክንያት ሊሆኑ ይችላሉ። የመጀመሪያው መድኃኒቱን በአግባቡ ካልወሰድም ደግሞ ወይም 3 ቀን ወይ 4 ቀን ላይ የምናቆም ከሆነ። ይህ የሚሆንበት ምክንያት ሰለሞኔላ ታይፌ በደም ዝውውር
ወደ ጣፊያ፣ ወደ ሐሞት ከረጢትና ወደ መቅኔ ራሱን መሽጎ ሊያቆይ ስለሚችል መድኃኒቱን ስናቆም እንደ አዲስ ሊመጣ ይችላል። ሁለተኛው አዲስ ኢንፌክሽን ከተያዝን መድኃኒት ላይ እያለን ራሱ ንጽህና ከጎደለ ከምግብ በፊትና ከሽንት ቤት መልስ በሳሙና ማንታጠብ ከሆነ እንደ አዲስ ልንያዝ እንችላለን። ሶስተኛው ክሮኒክ ኬረር የሚባሉ አሉ። ክሮኒክ ኬረር ማለት 5% የሚሆኑ መድኃኒት በአግባቡ ወስደው ራሱ ለሌላ ሊያስተላልፉ ይችላሉ ማለት ነው። እነሱ ላይም እንደ ድጋሚ ሊያገረሽ ይችላል ማለት ነው። ምርመራውን ስንመለከት ዋይዳል፣ ብለድ እና ስቱል ካልቸር ይኖራሉ። ብዙ ጊዜ የሚሰራው ዋይዳል ነው። ዋይዳል ግን ተጨባጭ ሊሆን አይችልም። ሐኪሞች ወይም እኛ ስናክም ምልክቶቹን በሚነግሩን ተነስተንና ያንን የዋይዳል ሪአክቲቭ ከሆነ አንድ ላይ አድርገን ነው የምናክመው ማለት ነው። ዋይዳል ተጨባጭ የማይሆንበት ምክንያት ከዛሬ በፊት ወይም ደግሞ ከ1 ዓመት በፊት ለምሳሌ ተይዘን ከሆነ በዛ ሰዓት ላይ አንቲቦዲ ይመረታል። የአንቲቦዲ ዛሬም ቢሆን ሊያሳይ ይችላል ማለት ነው። ለዛ ሪአክቲቭ ሆኖ ልናገኘው እንችላለን ማለት ነው። ሕክምናውን ስንመለከት ባክቴሪያውን የሚያጠፋ አንቲባዮቲክስ ይሰጣል። ይህም ከ7 እስከ 10 ቀን ሊቆይ ይችላል ማለት ነው። ፐሪቶናይተስ ወይም ደግሞ የሆድ ዕቃ መበከል ካጋጠመ ቀዶ ጥገና ሊሰራ ይችላል። አንቲባዮቲክስ ሬዚስታንት ካጋጠመ ወይም ደግሞ ፈጽሞ የማይድኑ ከሆነ እና እያገገሙ ካልሆነ የሐሞት ከረጢት ሰርጀሪ ወይም ደግሞ ቀዶ ጥገና ሊሰራ ይችላል። ሌላው ቤት ውስጥ የምናደርገው ሕክምና አለ። ፈሳሽ መውሰድ፣ በቂ እንቅልፍ ማግኘት እና የተመጣጠነ ምግብ መመገብ መቻል ይኖርብናል። ምክንያቱም ይህ የበሽታ መከላከል አቅማችን ስለሚያሳድግ ማለት ነው። መከላከያ መንገዶችን ስንመለከት ንጽህናውን የጠበቀ ምግብና ውሃ መጠቀም መቻል ይኖርብናል። ምክንያቱም ይህ ሰለሞኔላ ታይፌ ከሰገራ ጋር የተነካካ ነገር ከተመገብን ነው ወደ ሰውነታችን የሚመጣው። መጀመሪያ እንደጠቀስኩላችሁ ማለት ነው። እጅን አዘውትሮ በሳሙና መታጠብ፣ ይህም ከምግብ በፊትና ምግብ ከማዘጋጀታችን በፊት ከሽንት ቤት መልስ መሆን መቻል አለበት። ክትባት መውሰድ ይቻላል። በተለይ ዲቨሎፕድ ካንትሪ ወይም ደግሞ ባደጉ ሀገር ላይ ወደ ኢንዲቨሎፕድ ካንትሪ ሲሄዱ እያደጉ ወዳሉት ሀገር ሲሄዱ ክትባት ወስደው ይመጣሉ ማለት ነው። ስለ ታይፎይድ በሽታ የበለጠ መረጃ ከፈለጋችሁ ኮሜንት ላይ ጥያቄዎቻችሁን አስቀምጡልኝ። በነበረን ቆይታ አመሰግናለሁ። ቸር ቆዩን።